ሰላም ውዴ ቻናሌ ቤተሰቦች፣ በዛሬው ቪዲዮአችን በትወናው ዓለምን ያስደመመውን በሮኪና ፈርስት ብለድ ፊልሞቹ የምናውቀውን ሲልቨስተር ስታሎን ባዮግራፊ እንመለከታለን። ሁላችሁም ቪዲዮውን ላይክ፣ ቀጣይ እንድታገኙን ቻናሉን ሰብስክራይብ በማድረግ ጀምሩ። እንደ አውሮፓውያን አቆጣጠር 1946 በኒውዮርክ ሲቲ ተወለደ። ወላጆቹ ዝቅተኛ ገቢ ካላቸው የሚመደቡ ነበሩ። አባቱ ጸጉር ቆራጭ ሲሆን እናቱ ኮከብ ቆጣሪ ነበረች። የሰዎችን የእጅ መዳፍ እያየች ወደፊት ስለሚገጥማቸው ነገር ትንቢት ትናገር ነበር። በዚህም ስራዋ ገቢ ታገኝበታለች። በእናት ብቻ የሚገናኙ አንድ ታላቅ እህት አለችው። በእናትም በአባትም የሚገናኝ አንድ ታናሽ ወንድም አለው። አባቱና ታላቅ እህቱ አሁን ላይ በህይወት የሉም። ታናሽ ወንድሙ ፍራንክ ታዋቂ አክተርና ዘፋኝ ነው። እናቱ ስትሞት እሱ 74 ዓመቱ ነበር። አባቱ ሲሞት 65 ዓመቱ ነበር። ሲወለድ በደረሰበት ጉዳት ምክንያት የተወሰኑ የፊቱ ገጾች ፓራላይዝድ ሲሆኑ አነጋገሩም ላይ ተጽዕኖ አሳድረውበታል። ለዓለም ያስተዋወቀው ሮኪ ከመሰራቱ በፊት ለትወና ባለው ፍቅር ምክንያት ብዙ ፊልሞች ላይ መሳተፍ ቢፈልግም ነገሮች ሳይሳኩለት ቀርተው በጣም ከብዶት ነበር። ከዚህም በኋላ ሮኪ ፊልምን ራሱ ጻፈውና ለካምፓኒዎች አሳያቸው። እነሱም ስለወደዱት ሊሰሩት ተስማሙ። እሱ ግን ቅድመ ሁኔታ ነበረው። እዚህ ፊልም ላይ ያለውን ገጸ ባህሪ እሱ መስራት እንደሚፈልግ ነገራቸው። እነሱም እሱ በዚህ ሰዓት ታዋቂ ስላልነበረ አልተቀበሉትም ነበር። ከብዙ መከራ በኋላ ሐሳቡን የሚቀበለው ካምፓኒ ያገኘና ፊልሙ ተሰራ። እሱም ያለውን ብቃት ለዓለም ማሳየት ቻለ። ከዚህም በኋላ ተወዳጅነትን አተረፈ። ከሮኪ ፊልም በፊት በረዳት ተዋናኝነት አንዳንድ ፊልሞች ላይ የሰራ ቢሆንም የእሱን ተሰጥኦ ግን አጉልተው አላወጡለትም ነበር። ሮኪ ፊልም ለእይታ የበቃው በ1976 እንደ አውሮፓውያን አቆጣጠር ነበር። በዚህ ጊዜ ሲልቨስተር ስታሎን 30 ዓመቱ ነበር። ፊልሙ ተወዶ ስለነበር ሮኪ 2 ከ3 ዓመት በኋላ ተሰራ። ከዚህም በመቀጠል በ1982 ቁጥር 3 ተለቀቀ። በ1985 ቁጥር 4 ተለቀቀ። እሱም ከተራዊ ኪነ ጥበብ አፍቃሪ ወደ ቢሊየነር አክተርነት ተቀየረ። የብዙዎችንም ቀልብ መሳብ ቻለ። ሮኪ ቁጥር 3 በተለቀቀበት በዚሁ ዓመት የራሱ ድርሰት የሆነውን ፈርስት ብለድ ወይም ፈርስት ራምቦ ሙቪ ለህዝብ አድርሶ ነበር። ፈርስት ብለድ በ1982፣ ራምቦ ፈርስት ብለድ ፓርት 2፣ ራምቦ 3፣ ራምቦ እና ራምቦ ላስት ብለድ በ2019 በተከታታይ ለህዝብ ያደረሳቸው ስራዎቹ ናቸው። የቀሩት አራቱ የራምቦ ፊልሞች ድርሰት ላይ በከፊል ነበር የተሳተፈው። አሁን ላይ 79 ዓመቱ ነው። ጁላይ 6 2026 ላይ 80 ዓመት ይሆነዋል። በዚህ እድሜው ከ60 በላይ ፊልሞችን ሰርቷል። ኔትወርዙ $400 ሚሊዮን ሲሆን የካቶሊክ ክርስቲያን እምነት ተከታይ ነው። ከዚህ በመቀጠል ስለ ፍቅር ህይወቱ እንመለከታለን። ላይክ በማድረግ አብራችሁን ቆዩ። በ1974 እንደ አውሮፓውያን አቆጣጠር ፎቶግራፈር፣ አክተረስ እና ፊልም ዳይሬክተር ከሆነችው ሳሻ ጋር ተሞሽረዋል።
2 ልጆችም ከወለዱ በኋላ በ1985 ፍቺ ፈጽመዋል። ከዚህ በኋላ ፍቺ በፈጸመበት ዓመት በ1985 አክተረስና ሞዴል ከሆነችው ብሪጂት ጋር ተሞሽሯል። ከ2 ዓመት በኋላም ተፋተዋል። ለሶስተኛ ጊዜ በ1997 ሞዴልና ቢዝነስ ውመን ከሆነችው ጄኒፈር ፍላቪን ጋር ተሞሽሯል። 3 ልጆችንም ወልደዋል። በ2022 በመሃላቸው አለመግባባት ተፈጥሮ የነበረ ቢሆንም ነገሮችን በሰላም ፈተዋቸው ወደ ፍቅራቸው እንደተመለሱ አሳውቀዋል። እስካሁን አልተፋቱም። ከመጀመሪያ ሚስቱ የወለደው ወንድ ልጁ በ36 ዓመቱ በልብ ህመም ምክንያት ሞቷል። አሁን ላይ አንድ ወንድና 3 ሴት ልጆች አሉት። 2 ሴት ልጆች አክተረስ ናቸው። እስካሁን ድረስ በተለያዩ የፊልም ስራዎች ላይ ይሳተፋል። በ2025 የተለቀቀው አላሩም ፊልም የቅርብ ጊዜ ስራው ነው። አሁንም ቢሆን ገና ያልተለቀቁ ፊልሞች እየሰራ እንደሆነ ተናግሯል። አሁን ላይ ፍሎሪዳ በሚገኘው ቅንጡ መኖሪያ ቤቱ ውስጥ ከባለቤቱ ጋር እየኖረ ይገኛል። ወንድ ልጁ አሁን ላይ 47 ዓመቱ ሲሆን ሴቶቹ 30፣ 28 እና 24 ዓመታቸው ነው። ሁሉም ልጆቹ እስካሁን አላገቡም፣ አልወለዱም። እሱም እስካሁን አያት አልሆነም። ይሄም የሱ ትክክለኛ የኢንስታግራም አካውንቱ ነው። ከዚህ በመቀጠል የቅርብ ጊዜ የሱንና የቤተሰቦቹን ፎቶዎች ጋብዛቸዋለሁ። ላይክ አድርጋችሁ ውጡ። በቀጣይ እንዲያገኙን ሰብስክራይብ ማድረግ እንዳይረሳ። ቸር ሰንብቱ።